ትላንትና ከስራ በኋላ ምግብ የመስራት ፍላጎት አልነበረኝም፣ ግን ፍሪጅ ውስጥ የነበረው ካሮት ሊበላሽ ነበረና ስፕሪንግ ሮል ልስራ ብዬ አሰብኩኝ። ሱቅ ሄጄ ጥቅል ጎመንና መጠቅለያ ቂጣ ገዝቼ መጣ። ከሱቅ ስመለስ ማየት የምፈልገው የነበረው ፊልም ነበረ። እሱን ከፍቼ ወደ መስራት ነው የቀጠልኩት። ካሮቱን መጀመሪያ ልጬ አጥቤ ነው የፈቀፈኩት። ጥቅል ጎመኔንም ስከትፈው አሳንሼ ነው በደንብ አድቅቄ ኦልሞስት ያደረኩት። ቀይ ሽንኩርትም ተጠቅሜያለሁ። እሱን በቁመቱ ነው የከተፍኩት። የአትክልት ስፕሪንግ ሮል ለመስራት ብዙ ሰዓት የሚፈጅ ይመስለኝ ነበረ፣ ግን ያን ያህል አልፈጀብኝም። መጥበሻዬን ጣድኩትና ሲግል ሽንኩርቱን ጨምሬ ዘይት አድርጌ አበሰልኩት። ከዛም የተፈቀፈቀውን ካሮት፣ ጨውና ሮዝመሪ ጨምሬ አበሰልኳቸው አንድ ላይ። ካሮቱ ትንሽ ውሃውን ከመጠጠ በኋላ ነው ጥቅል ጎመኑን የጨመርኩት። ለመብሰል ብዙ ጊዜ አልፈጀበትም። ከዛ መጠቅለል ከመጀመሪያ በፊት ትንሽ እንዲቀዘቅዝ ትቸው ነበረ። ስፕሪንግ ሮል መጠቅለል በሙሉ በጣም ቀላል ነው፣ በተለይ ከሳምቡሳ ጋር ስናስተያየው። ለብቻዬን ስለሆነ የምኖረው አብዛኛውን በረዶ ቤት ውስጥ ነው የከተትኩት። ከስራ በኋላ ይህንን በሙሉ ለፍቼ ግን ሳልቀምስ አልቀረሁም።